ሰላም ሰላም በሀያት አደባባይ 250 ጽድት ያለ ቪላ ቤት ነው። ኮምፓውንድ ውስጥ ነው። ይኸው እንደምታዩት ጽድት ያለ ቤት ነው። ግቢው ከ3 መኪና በላይ ያቆማል። እዚህ ጋር ስንገባ ሳሎን እንደምታዩት ጽድት ያለ ቤት ነው። ኦፕን ኪችን አለው። አምፖሎቹ በጥራት የተሰሩ ቤት ናቸው። 250 ካሬ ነው። 3 መኝታ 3 ሽንት ቤት አለው። ይኸው እንደምታዩት ኪችን ካቢኔት ጽድት ያለ ነው። አንድ እንትን ነገር የላትም፣ ልቅም ያለ ስራ ናት። እዚህ ጋር የሳሎን እጅ መታጠቢያ አለ። ሁሉም መኝታ ቤቶች የራሳቸው ሻወር፣ ሽንት ቤት የራሳቸው አላቸው። የልጆቹም የእንግዳም ዋና መኝታ ቤቱም ሁሉም አለው። ይሄ ዋና መኝታ ቤቱ ነው። እንደምታዩት ጽድት ያለ ቤት ነው። ሽንት ቤቱ በቁም ሳጥኑ ስትገቡ እናገኘዋለን። አንድ ልቅም ያለ ስራ ነው። ኤምዲኤፍ እንጨት ነው። ጽድት ያለ ኤምዲኤፍ ነው። እዚህ ጋ የሙቅ አለው፣ ጃኩዚ ያለው፣ የቁም ሻወር አለው። እንደምታዩት ልቅም ያለ ስራ ነው። 250 ካሬ በሀያት አደባባይ ቆንጆ ቪላ ቤት ነው። እንደምታዩት ይሄ ጽድት ያለ ቤት ነው። ይሄ ልጆች መኝታ ነው። የራሱ ሻወር፣ ሽንት ቤት አለው። መታጠቢያ ሁሉም የተሟላ ነው። ይሄ ከነ ሻወሩ ከነ ሙቁ ነው። ሁሉም ይኸው ጽድት ያለ ቤት ነው። መኝታዎቹም ልቅም አድርገው የተሰሩ ቤት ናቸው። እዚህ ጋር በዛው ወደ ሰርቪስ ያወጣል። እዚህ ጋር ሁለተኛ የእንግዳ መኝታ ወይንም የልጆች ማድረግ ይቻላል። እንደምታዩት ሁሉም ተመሳሳይ ናቸው። ልቅም ያለ ስራ ነው። መኝታ ቤቶቹ ቁም ሳጥን ሁሉም የራሳቸው ቁም ሳጥን አላቸው። የራሳቸው ሻወር፣ ሽንት ቤት አላቸው። እዚህ ጋር ስንወጣ ወደ ሰርቪሱና ትራዲሽናል ኪችኑ ነው። 3 ሰርቪስ አለው። አንድ ሰፊ ኪችን አለው። ይኸው እንደምታዩት ኪችን ካቢኔት በሰፊው ተሰርቷል። በዚህ ጋር ስንወጣ እንደምታዩት 3 ሰርቪስ፣ አንድ ሽንት ቤት አለው። ግቢው ከ3 መኪና በላይ ያቆማል። ሀያት ኮምፓውንድ ውስጥ ነው።